እኔ ራሴ እኔ ሚስት አለችኝ፣ ሰውዬ ሚስት አለችኝ። አፍራ ምን ነች? አፍራ እያለች በስ ወንድሜ ባልሽ ማን ነው? እህቴ ባልሽ ነው እንዴ? ቀስቴ እህቴ ወንድሜ ቀስቴ እቺ ታደርገብኝ። አንተም ለምጣም ገባታም ሸለፈታም ለምን አባ ነው እቺት የምታረግባት? ለምን አባ ነው እቺት የምታረግባት? ምን አገባ? የሌላ ሰው ግንባር ሂዶ ስሙ መጥቶ እዚህ ጋር ስጠይቀው ቺት አይደለም ችግር የለውም። ግንባሯን ስሙ እና ምን ችግር አለው? ግንባሯን ይሰምታል። አዎ ከዛ በኋላ ሰውዬ ቪዲዮ ከጠፋ በኋላ እዚህ ጋር ስማት ቢያንስ ማን ይታወቃል? አልሳምኳትም አይደለም እኮ እንደዚህ አቅፋት ላይቭ ላይ ግንባሯን ስሟት የኔ ሚስት ቪዲዮ አብረን እንሰራለን ምናምን አላት እና ደግሞ አትስኪ በእናትህ አሁን እኔ ወንድም አይደል? እስኪ አታሽቃጥ አንተ እንድናገራታል። የኔ ሚስት ጭራሽ አፍራን የመሰለች ንግስት፣ አፍራን የመሰለች ሸንቃጣ፣ እቺ ነቃ ፍክት ያለችው ውባ እዚህ ጋር ቁጭ ብላ የማንም ለቃቃሚ አንጥተህ ግንባር ሳምክ። አንተ ማሃይ አንተ ውሻ የማንም ለቃቃሚ አይደለችም። አንተ ልክስክስ ይኸውልህ ፎንቄ ነው የሳምኳት። እንዲህ ልቅንቅም አይደለችም። እንዲህ ብለህ እንዳትናገራት። ጓደኛዬ ነች፣ የሥራ ባልደረቤ ነች። አፍን ዝጋ። ፎንቃዬ ማለት ያ ወንዳ ወንዱን ነው ባንቺ የቀየረው። ሞት ይሻለኛል። ያ ወንዳ ወንዱ ደንቆሮ ገደል ግባሽ። አንተ አሹ ያመሃል እንዴ? አሹ ሚስት ጋር ምን ጆሮሽን እንዳያመሽ ምናምን ራስሽን ራስ ምታት እንዳይነሳሽ ምናምን እኮ እንትን እያልኩ ነበር። ግን ደስ የሚለው ኔትወርኩ አላደረሰውም። አየሽ አልሰማቸውም። ኔትወርኩ እምቢ ብሎኝ ነበር። እኔ ፍቅር ታውቂያለሽ አይደል? አንቺ ሲያምሽ ያመኛል፣ አንቺ ሲከፋሽ እኔ ቀኑም ጨለማ ሆኖ ነው የሚታየኝ። አሁን ግን ድምጽ ይሰማል። እውነቴን ነው። እኔ ካንቺ ውጭ እኔ ምንም ማሰብ አልቻልኩም። በጣም ነው የማውቀው። ካንቺ ውጭ እኔ ማሰብ አልቻልኩም። ምን እንዳስነካሽብኝ አላውቅም። እኔ ብዙ ሴቶችን አውቃለሁ፣ ግን እንዳንቺ አይነት ንግስት፣ እንዳንቺ አይነት የዋህ፣ እንዳንቺ አይነት ቆንጆ፣ እንዳንቺ አይነት መልከ መልካም፣ እንዳንቺ አይነት አስተዋይ እኔ አላውቅም። እኔ ፈጣሪን የማመሰግነው አንድና አንድ ቢኖር አንቺን ለስለስ አድርጎ በጥበቡ ሞያውን ያሳየበት ቀን ነው። በቃ ሞያው የፈጣሪ ሞያ ስትለኝ ይሄው አናን ማየት ትችላለህ፣ መስየን ማየት ትችላለህ እላለሁ። መሲ እናቴ እኮ ነች። እናቴ የኔ ወላጅ እናቴ። ኦኬ እናት እንዴ? አዎ መሲና ወላጅ እናቴ። ኧረ አይደለም እንዴ? መሲ ማለት እናቴ ያሳደገችኝ የወለደችኝ ናት። አንቺንና መሲ እንዲህ ነው የማያችሁ። ከእናቴ ቀጥሎ አንቺን ነው የምወደው። ግን መኖር የምፈልገው ካንቺ አለቃት ነበር። አሁን አወቅኳት። አንድ ቀን አስተዋውቃለሁ በሰፊው አንድ ቀን። ግን ኔትወርክሽ ግን ትክክል ነው እያሰማሻለሁ። አሁን ሰማኝ ነው። አሁን ይሰማል። ሰርፕራይዝ ምን መቼም ቢሆን መቼም ዝም ብላችሁ እንትን አትበሉ። ነገር ይመጣ ነው። ደህና ናችሁ? አና ደህና ነሽ? ልጅ ነሽ? እኔ ሰው አለሁልሽ። የእኔ ወርቅ ምንድን ነው ሃይ መርሐባ። ይቅርታ ደስታ ላይ ስለነበርን ነው። ሰላም ሰላም። የኔ ሰው ታወቃት፣ ውዷ ባለቤት ነች። ማንን ነው? ቪክቶሪያ። ቆላም ቪክቶሪያ ነው። ለሞትና መጣ ቪክቶሪያ። አንቺ መሀይም፣ የአንቺ ችግር ደግሞ ይችን አመጣ። ያችን ውዷ ባለቤት ናት። ታወቃት ቪክቶሪያ። እንደ የኔ ሰው አና ትባላለች። ከኢትዮጵያ አንደኛ ሴቶች